በምሽቱ በነበረው ውይይት ዙሪያ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብጅታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ወላሂ በዚህ ቪዲዮ የማንንም ሙገሳ የማንንም ትችት ፈልጌ ይህንን ቪዲዮ አልሰራሁትም። ሊላሂ ወረሱሉ የሰራሁት። እናንተም በደንብ በትዕግስት ከስሜት ወጣችሁ ቪዲዮን እስከመጨረሻው በጥሞና አድምጡት። ለብዙሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብጅታም ስለነበረ በደንብ ሼር በማድረግ እስከመጨረሻው ተከታተሉ። በእርግጥ አንድ ሰው ስለ አላህ ያልተገባን ነገር ስላለ ስለ ነብዩ ያልሆነን ነገር ስላለ የአላህም ይሁን የነብዩ ክብር ቅንጣት ያክል ይቀንሳል ማለት አይደለም። አላህም ታጋሽ የሆነ ጌታ ነው። ጀዛአቸውን ሰዓቱ ሲደርስ ይሰጣቸዋል። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱንም በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰምተን ማለት አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ ሁለት አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ። አዎ በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት ነው። አላህ የድ የሚል ሲፋ በአረበኛ ቋንቋ መጥቷል፣ ግን እጅ የሚል አይደለም። የድ ማለት ምን ማለት ነው? እያንዳንዱ እናያለን። እንደሰማችሁት እዚህ ጋር እንግዲህ ቀኝም ግራም እጅ እንዳለው ተናግረዋል። ትክክለኛው ቢሆን ግን ኖ አላህ አይደለም ቀኝ እጅ ግራ ፍጹም በአካል ባህሪ የሚገለጽ አካል አይደለም። መጀመሪያ አላህ አለቀ ዘጋ እኮ። አላህ በቁርአን ለይሰ ከሚትሊሂ ሸይ እጅ እንደሌለው አላህ ማስረጃ እመጣልሃለሁ። እጅ አካል እጅ የሚባለው እንደሌለው ማለት ነው። የድ የሚባል ግን ሲፋ አለው። የድ የሚለው ታዲያ ምንድነው ትርጓሜው? እጅ ካልሆነ አካል ካልሆነ የሚፈለግበት ምንድነው የሚፈለግበት? ሐቢቢ አረበኛ ቋንቋ እኮ ሰፊ ነው። እንደያገባቡ በተለያዩ የቁርአን አናቅጾች ላይ የድ የሚል መጥቷል። እንደያገባቡ በብዙ ፍሳዶች ተስረውታል ሙፈሲሮች። አንዳንድ ቦታ የድ የሚለውን በቁድራ ወሰማአ በነይናሃ ቢአይዲን የሚለውን ለምሳሌ አይ ቢልቁድራ አላሁ ተዓላ ሰማይን ገነባን ቢአይዲን እጅ አለኝና በእጅ ነው እያለ አይደለም። አላህ ቢአይዲን ሲል አይ ቢቁድረቲ ማለት ነው፣ በችሎታዬ ማለት ነው። ስለዚህ የድ የሚለው ቀጥታ እጅ አካል ማለት ሳይሆን ቁድራ የሚል እዚህ ጋር አያ ሙፈሲሮች ፈስረውታል። ሌላ ቦታ ደግሞ ችሮታ ወይም መለገስ በሚል ትርጉም ይመጣል የድ የሚለው ማለት ነው። ስለ ይሁዳዎች አላህ ሲነግረን ምንድነው ያለው? ወቃለት ልየሁዱ የዱላሂ መግሉላ ጉለት አይዲህም ወሉዐኑ ቢማ ቃሉ በል የዳሁ መብሱጦታን ዩንፊቁ ከይፈ የሻ። አላህ ምን እያለ እንደነገረን በቁርአን ይሁዳዎች እኮ ብለዋሉ አለ አላህ የዱላሂ መግሉላ አላህ ጭብጥ ነው። የድ ጭብጥ ነው። የድ ማለት እንደኛ ቀጥታ ሲፈሰር እጅ ማለት ነው። ግን እዚህ ጋር የድ የሚለው ስለተጠቀሰ ብቻ ትርጉሙ እጅ እንዳልሆነ አእምሮ ያለው ማገናዘብ የሚችል ይፈርዳል። ይሁዳዎች ምን አሉ? የዱላሂ መግሉላ የድ ቀጥተኛ ትርጓሜውን ካይን እጅ ማለት ነው የድ። ግን ቁርአን በቀጥተኛ ትርጓሜ አይወሰድም ሁሉም ማለት ነው። ሙተሻቢህ አሻሚ ትርጉም ያላቸው ማለት ነው። ከዚህ አላህ ምን ብሎ መልስ ሰጣቸው? ይሁዳዎች ምን አሉ? ጭብጥ ነው አላህ። ይሄንን ሲሉ የፈለጉበት አላህ አይለግስም ማለት ነው። አላህ አይለግስም አይሰጥም። በአማርኛችንም እኮ የማይሰጥን ሰው ይሄ እጁ የታጠፈ ነው ይላል እንላለን አይደል? ከዚህ አላህ ምን ሰጣቸው? ምን ምላሽ ሰጣቸው? በሉዐኑ ቢማ ቃሉ ካለ በኋላ በል የዳሁ መብሱጦታን። አሁን ይሄን ቀጥተኛ ፍቹን ወስዳለሁ ካልክ አረ አላህ እጆች እኮ የታጠፉ ሳይሆኑ የተዘረጉ ናቸው ብሎ ሊወስድ ነው አንድ ሰው። ቀጥታውን ነው ወስደው ካለ ማለት ነው። ግን ያ እንደዚህ ያስፈርዳል ይሄ ቁርአን አንቀጽ። ይሁዳዎች የአላህ እጅ የታጠፈ ነው ወይም የተጨበጠ ነው ማለት ነው የፈለጉት አይደለም። አላህ አይሰጥም አይለግስም ነው ሊሉ የፈለጉት እነሱ። በዚህ ነገራቸው ላይም አላህ የተረገሙ ይሁኑ ካለ በኋላ በሌዳሁ መብሱጦታን ዩንፊቁ ከይፈ የሻ ይው መጣል ተከትሎ አረ አላሁ ተዓላ ቸር የሆነ ለጋሽ የሆነ ጌታ ነው፣ የፈለገውን በፈለገው ይረዝቃል ነው ያለው አላህ። ስለዚህ ወንድም እህቶቼ የድ የሚለውን ቀጥታ እጅ ብለው ከፈሰሩ እነኚህም ሰዎች አካልን ነው የሚያመልኩት እንጂ አላህን አይደለም። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም። እግር እጅ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። خلاص አልহামዱሊላህ። እዚህ ሐቂቃ እዚህ ትክክለኛ አስተምህሮት ላይ ያላችሁ ወላሂ አላህ እኔ እንደማታው አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ እኔ እንደማታው አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛውን ሰምተን እንመለስ። ያው ላለማስረዘም ሞክራለሁ። በደንብ ሼር ኮፒ ሊንክ ያደርጋችሁ እስከመጨረሻው ስሙት። በሁሉ እንደዛ ነው ብለህ አላህን ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢከ አላቋረጥኩም። ሌላ ወሬ አታውራ።
መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁታል። ኖ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው፣ ግን በአማርኛ አምጥተህ ተርጉመ ፊት አለው ማለት አይደለም። ፊት አለው ካልክ እኮ እንዴት የሚለው ጥያቄ ይነሳል። ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። አስለን አላሁ ተዓላ አካል አይደለም ካልክ እኮ خلاص ደመደምክ። ፈጣሪ እያወራን ያለነው እኮ ስለ አላህ ነው። እኔ ስለምን እንደሚወራም አንዳንዴ በደንብ መገንዘብ አለብን። ስለ አላህ ነው እየተወራ ያለው። ወጅህ የሚለውን ኢማሙል ቡኻሪ ምን ብለው ነው የፈሰሩት? ኩሉ ሸይን ሃሊኩን ኢላ ወጅሃሁ ያለውን ወጅህ የሚለውን ምን አሉት? አይ ኢላ ሙልከሁ፣ የአላህ ንግስናው ሲቀር፣ ንግስናው ስልጣኑ ሲቀር ሌላው ሁሉም ጠፊ ነው ማለት ነው ብለው ፈሰሩት። ወጅህ የሚለውን ሌሎቹ ደግሞ ቢዛት አላህ እውነት አለው። እውነታው ሐቂቃው ግን አካል አይደለም። አላህ አካል ነው ማለት አይደለም። የአላህ እውነታው ሐቂቃው ሲቀር ሌላው ሁሉም ነገር ጠፊ ነው ማለት ነው ብለው ፈሰሩት። እነ ሱፊያን አስተውሪ ደግሞ መልካም ለአላህ ተብሎ የተሰሩ ስራዎች መልካም ስራዎች ሲቀሩ ነው ሌላው ሁሉም ነገር ጠፊ ነው ማለት ነው ብለው ፈሰሩት እንጂ ወጅህ የሚለውን እስኪ ቢላሂ አለይክ አንድ ወላሂ ከሱሐበቶች የሚሆን ከሰለፎች ሙዕተበር ከሆኑ ከትላልቅ ዑለማዎች ወጅህ የሚለውን ፊት ብሎ የፈሰረው ማን አለው? ማን አለ? እስኪ ንገሩኝ። ወላሂ ማንም የለም። አላሁ ተዓላ በቁርአን ለይሰ ከሚስሊሂ ሸይ ዘጋ። አላህ ምንንም ነገር አይመስልም። خلاص ከዛ ፊት አለው፣ ፊቱ ግን የኛን አይመስልም። ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮም ፊት አላት እኮ አይደል እንዴ? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል፣ ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል። እንዴት ነው? እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። እንቀጥል። አጠር ለማድረግ እሞክራለሁ። ይሄ የመጀመሪያው ፓርት ስለሆነ ትንሽ ያረዘምኩት፣ ታግሳችሁ ስሙት፣ በደንብ ሼር አድርጉት። አንድ ሁለት እንጨምርና ኢንሻአላህ እናጠራለን። ይሄው ላስጀምርልህ። ኦኬ፣ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንደመለስ አይፈልግም። ያደርጋል፣ ችግር የለም። ጎበዝ። እሺ፣ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አንጣለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነብያቶች መጽሐፍ ላይ እና ላሳየህ። እሺ ለማሳጠር ሞክራለሁ፣ ግን መስፋት ያለበት የግድ እንትን ስለሆነ ነው። ያው መቼም ተውሂድ ነው አቂዳ እስከሆነ ድረስ ሰዓታችንን እንስተው። ሪጅል ወይም ቀደም የሚለው ናም ሲፋው መጥቷል፣ በሐዲስ መጥቷል። ግን እኔ እኮ ወላሂ ትልቅ ውድቀት መቼ ነው ታዊልን አንቀበልም ሲሉ ማለት ነው። እያንዳንዱን ቀጥታ ነው የምንወስደው፣ ቀጥታ ትርጓሜውን ነው የምንወስደው። እንደዛ ከሆነ ቁርአንን ከቁርአን ሐዲስን ከሐዲስ ነው የምናጋጨው። እንደዚህ የጥላት መሳለቂያ ሆነን ነው የሰለፎች አካሄድ፣ ከዛ በኋላ የመጡት የኸለፎች አካሄድ አስቀምጠውት እኮ ሄደዋል አይደል? ቁርአን እንዴት መተርጎም እንዳለበት የሆነ ሰው አረብኛ ስላወቀ ወይም የሆነ ትርጉሙ የዛን ነገር አንድ ትርጉም ስላወቀ ብቻ አሻሚ አላህ ከቁርአን ከፊሉ አሻሚ በጣም ብዙ ትርጉም ያለው እንደሆነ እኮ ነግሮናል። አንድ ቃል ሆኖ እጅግ በጣም ብዙ ትርጉም ያለው እንዳለ እነዛ ጥመት ያለባቸው ሰዎች በልባቸው ደግሞ አሻሚ ትርጉም ያለውን እየተከታተሉ ምን እንደሚያደርጉ ሰዎችን ፊትና ላይ እንደሚጥሩ አላህ ነግሮናል። ሙጭኝ የሚሉት አሻሚ አንቀጾች ላይ ነው። ለምን? የራሳቸውን ስሜት በሚገጥምላቸው መልኩ በፈለጉት ትርጓሜ ሰጥተው ማለፍ እንዲችሉ አሻሚ አንቀጽ ያላቸውን ወጅህ በጣም ብዙ ትርጉም አለው። በአረብኛ የድ በጣም ብዙ ትርጉም አለው። አሁንም ወደዚህ ስንመለስ ቀደም ወይም ሪጅል የሚለውን ሙፈሲሮች ፈስረውታል። አይ ፈውጀን አኸር ሌላን ግሩፕ ሌላን ጀማዓ አላሁ ተዓላ ሲያስገባባት ብለው ቀደም የሚለውን አይ ማይቀድሙ ያችሁ ቀደም የሚለውን ምን ብለው እንደፈሰሩት ማየት ገብታችሁ የዑለማዎችን የሙፈሲሮችን ኪታብ ማየት ትችላላችሁ። አላሁ ተዓላ ሌላን ቀደም የሚለው ሌላ ጀማዓ በሚል ትርጉም ስለሚመጣ ሌላን ግሩፕ ሌላን ጀማዓ ጀሃነም በሚያስገባባት ሰዓት ጀሃነም ያኔ በቃይ ትላለች እንጂ ቢላሂ አለይኩም ተኸየሉ፣ እስኪ አስቡት ጌታ ፈጣሪ እንግዲህ እግር ኑሮት ባቱን ሰቅስቆ ጀሃነም ውስጥ ያስገባ። እኔ ምን አይነት ወላሂ እኔ በጣም የሚከብድ እንዴት የሰው ልጅ በዚህ ልክ ሐታ ኦርቶዶክሶች እንኳን ይሄ ነገር ገርሟቸው እኮ እንዴት እያሉ እየጠየቁ ያሉበት ነው። እንዴት ሙስሊም ይሄን ሊያምን ይችላል? ሙስሊም ነኝ ያልክ አንተ እንዴት ፈጣሪህን ይሄ ምን ልትችል? አይ በቁርአን እኮ ተጠቅሷል። ወላሂ በቁርአን አልተጠቀሰም። አንተ በምትፈልግበት ትርጓሚ በዛሂር ወስደህ ስለ አበላሸው ትርጉም እንጂ ወላሂ በቁርአን እንደዛ የሚል የለም። ነው ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል።
ጎበስ አንዴ በቃ ስልት ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ጾታ አላወራም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣው የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሜን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? ኧረ እናስብ። እያንዳንዱ በጣም ብዙ ወላሂ የሚቀፍ አላነሳንም በዚህ ቪዲዮ ማለት ነው። እያንዳንዱ ነጥብ እያነሳን ኢንሻአላሁ ተዓላ በተለያዩ ክፍሎች እንትናለን። ሊላሂ ወረሱል ይሄ ቪዲዮ ብዙ ተደክሞበት ነው እየተሰራ ያለው። በደንብ ሼር እናድርገው ኢንሻአላሁ ተዓላ። ትክክለኛ የእስላም አስተምሮት ምን እንደሆነ ማንኛውም ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። እኛ ሙስሊሞች የምናመልከው ኃያሉ ጌታ እንዳሉት አይደለም። እግር ያለው እጅ ያለው ወላሂ ይሄ ፍጹም ፈጣሪ ሳይሆን ፍጡር ነው፣ አካል ነው። እኛ ሙስሊሞች አካልን አናመልክም። አላህ በቦታም በአቅጣጫም በአካልም በአካል መገለጫም ከመገለጽ ፍጹም የጠራ ነው። ማንኛውም ቁርአንም ይሁን ሐዲስ በግልጽ ዛሂር ትርጉሙ ለአላህ አካል ያለው ቦታ ያለው የሚያስመስል በሙሉ ታዊል ይደረጋል። በግልጽ ዛሂሩ አይወሰድም። የተፈለገበት ትክክለኛ ማዕና ለአላህ የሚያመች የተገባ የሆነ ፍች ትርጓሜ አለው። ጎበስ እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድነው የምታመልኩ? ካዳ አልታውቅም፣ አልተገለጸም። ምንም አታውቁትም። ሐዲስ ንዙል ላይ እንመለስ። እውነት የሚወርደው አላህ ነው ወይስ በአላህ ትእዛዝ መላኢካ ነው የሚወርደው? እናያለን። እያንዳንዱ ይኸው ኪታብ ፊት ለፊት ያስቀምጫለሁኝ። መላኢካ ነው የሚወርደው ኢማሙ ማሊክ ብለዋል። ግን እንዴት ነው አንድ ሰው ፈጣሪውን ይወርዳል ይወጣል እያለ ሊያምን የሚችለው? ሁሌ ዕለት ከዕለት እንግዲህ ሱሉሰ ለይል በሆነ ሰዓት ኢትዮጵያ ላይ ሱሉሰ ለይል ሲሆን እዛ ጋር ካናዳ፣ አሜሪካ፣ እንትና ኢሮፕ በጣም ብዙ ሀገራቶች ላይ 24 ሰዓት ሙሉ እንግዲህ መውጣት መውረድ ብቻ ሆነ። ይሄ የፈጣሪ ስራ እንዴት! ይሄ ትክክለኛው ኢማሙ ማሊክ እንግዲህ ይህንን ሐዲስ ሲፈስሩ ኢማሙ ማሊክ ከአራት መዛህብ መካከል አንዱ ናቸው። አየንዚሉል መለኩ ቢአምሪ ረቢና የሚወርደው መላኢካ ነው በጌታችን በአላህ ትእዛዝ ብለው ነው የፈሰሩት። ይሄው እንግዲህ መውጣት መውረድ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እኔ አይደለሁም ያልኩት። ይሄው ኢማሙ ማሊክ እንግዲህ መላኢካ ነው የሚወርደው ብለዋል። አላሁ ተዓላ በዚህ የሚገለጽ ጌታ ስላልሆነ። ሌላው ቁርጡብይ ምንድን ነው ያሉት? ቁርጡብይን ካላወቃችሁ እንግዲህ ማን እንደሆኑ በሕስ ማድረግ ትችላላችሁ። ወአውላ ማቂለ ፊ ሐዲስ ኑዙል በሐዲስ ኑዙል ዙሪያ በተባለው ሁሉ በላጩ አሉ ማጃአ ፊ ኪታብ ነሳኢ ላይ የመጣ ነው። ሙፈሲረን አን አቢ ሁረይረተ ወአቢ ሰዒድ ረዲየላሁ አንሁማ ምን ይላሉ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ አለ። ሐዲስ ኑዙልን ያኛውን የመጀመሪያውን ሐዲስ የንዚሉ ረቡና የሚለውን የሚፈስር ሌላ ሐዲስ አለ። ምን ይላሉ ነቢዩ? ስሙ ኢነላሃ ዩምሂሉ ሐታ የምዲየ ሸጥሩ ሌይሊል አወል ثم يأمر ሙናዲን። አላሁ ተዓላ የሌሊቱ 1/3 ወይም ሱሉሰ ለይል የሚለው ሰዓት በሚደርስበት ሰዓት አላህ ያእሙሩ ያዛል አሉ ነቢዩ። ሙናዲን የሚጠራ ፈየቁል ይላል። ማን ነው የሚጠራው? መላኢካ። ማን ነው የሚታዘዘው? መላኢካ። ማን ነው ያዘዘው? አላህ። በአላህ ትእዛዝ መላኢካ ይጠራል ማለት ነው። ምን ይላል? ፈየቁሉ ሀል ሚን ዳኢን ፈዩስተጃበ ለህ፣ ሀል ሚን ሙስተግፊሪን ፈዩግፈረ ለህ፣ ሀል ሚን ሳኢሊን ፈዩዕጣ። ይሄንን እያለ ይለልባል። ማን? መላኢካ። خلاص ይሄ ሐዲስ ያኛውን ሐዲስ ፈሰረው። መላኢካ ነው በአላህ ትእዛዝ በዛ ሌሊት ሱሉሰ ለይል ላይ ወርዶ ሰማኡ ዱንያ ላይ የሚለልበው። ያው እንግዲህ ቁርጡቢ ኢማሙል ቁርጡቢን ካልተቀበላችሁ ምንም ማድረግ አንችልም። ሐፊዝ ኢብኑ ሐጀርም በዚህ ዙሪያ ምን ይላሉ? ፈትሁል ባሪ ላይ እንግዲህ ምን ይላሉ? ወቀድ ሐካ ኢብኑ ፉረክ ተናግረዋል እያሉ ነው። ባዕዱል መሻይኽ ضبطه بضم اوله ينزل ربنا ብለው ضبط አድርገውታል። ዩንዚሉ ማለት ያወርዳል ማለት ነው። አላህ ያወርዳል፣ ጌታችን ያወርዳል። ማን? መላኢካ እንዲወርድ ያደርጋል። ወዴት ነው የሚወርደው? ወደ ሰማኡ ዱንያ። የሚወርደው መላኢካ ነው እንጂ አላህ አይደለም። ይሄ ነው ትክክለኛው የሙስሊሞች እምነት። አላሁ ተዓላ አጅራችሁን እጥፍ ድርብ አድርጎ ይመንዳችሁ። ይህን ቪዲዮ በደንብ ሼር አድርጉ። ሊላሂ ተዓላ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።